ሰላም ተማሪዎች በቀደመው ሊስናችን የዩኒት ዋንን የመጀመሪያ ክፍል የሆኑትን እንደ ኢንዱስትሪያል ሪቮሉሽን ያሉትን እንደዚሁም ደግሞ ኢምፔሪያሊዝም ካፒታሊዝምን ጨምሮ ናሽናሊዝም አይዲዮሎጂ ምንድን ናቸው የሚሉትን የ12ኛ ክፍል የዩኒት ዋን የመጀመሪያ ፓርቶችን ተመልክተን ነበር። በዚህኛው ክፍላችን በዛሬው ቪዲዮአችን ስለ ጣሊያን ዩኒፊኬሽን ወይም የኢታሊ አንድነት ወይም መዋሃድን የታሪክ ትምህርት አብረን የምንመለከት ይሆናል። እያንዳንዱን አረፍተ ነገር ግን በዝርዝር እናንተ በምትፈልጉት ሁኔታ እንዲገባችሁ በሚሆን ሁኔታ አዘጋጅተን ይዘንላችሁ ቀርበናል ማለት ነው። ለቻናላችን አዲስ ሆናችሁ አሁንም ሰብስክራይብ ብታደርጉ እስከ ዩኒቨርሲቲ ድረስ ያሉ ኮርሶች በዚህ ቻናል ላይ ስለሚለቀቁ የመከታተልና የተለያዩ ጠቃሚ ቲፖችን የማግኘት እድላችሁ ሰፊ ይሆናል። ወደ ቀጣዩ ሊስን እንግባ። The political and social the process unit the separate state of Italy peninsula into single nation in the 19th century was የናውና ሲታሊ ዩኒፊኬሽን ምን ይላል? በ19ኛው ክፍለ ዘመን የተከፈተው እንግዲህ ጣሊያን ባህር ገብ መሬት ግዛቶች ወይም ፔኒንሱላ ላንድ የሚባሉት ማለት ነው እንደ ሀገር የተዋቀሩበትና በፖለቲካ ማህበራዊ አንድነት ውስጥ የሄዱበት ፕሮሰስ ወይም ደግሞ ይሄ ኤክስፕሌን ሲደረግ ዩኒፊኬሽን ወይም ውህደት ተብሎ ይታሰባል ወይም ደግሞ ይነገራል። It is difficult to put exact date from the beginning and the end of Italian unification, but the most of historians agree that is the beginning of the Congress of Vienna in 1815 and at the end of Napoleonic era and it's end of the France-Persian War in 1871 ይላል። እንግዲህ ለጣሊያን ዳግም መዋሃድ መጀመርና መጨረሻው ለመወሰን ደግሞ ለመግለጽ ይሄ ነው የሚባል ኮንሲደር የተደረገ ኤግዛሜን ዴት የላቸውም። ነገር ግን አብዛኛው የታሪክ ተመራማሪዎች እንደሚሉት ሂደቱ በ1815 በቬና ኮንግረስ ተጀመረ። እንደዚሁም በናፖሊ አገዛዝ ማብቂያ እንደተጀመረ ይነገራል። እንደዚሁም ደግሞ ያበቃው በ1871 በፍራንኮ ፐርሺያን ጦርነት እንዳበቃ ነው የሚታመነው ወይም የሚገመተው ማለት ነው። In 1852 Italy was still politically divided in Austria influence was still supreme ይላል። እንግዲህ ሱፕሪም ላይ በ1852 አካባቢ ጣሊያን አሁንም በፖለቲካ ምን የሆነች ዲቫይደድ የሆነች እንደዚሁም የፖለቲካ የበላይነት በኦስትሪያ እየተወሰደባት ወይም ተጽዕኖ ይደረግባት የነበረች እንደሆነ ትመለከታላችሁ። In the northern to reach province of Lombardy and Ventia were the part of Austrian Hungary ይላል። በሰሜን በኩል ሁለት የበለጸጉ የሎምባርዲ እንደዚሁም የቬንጂያ ግዛቶች ወይም የኦስትሪያ ግዛቶች አካል አሉ። ወይም ቬንጂያ እና ሎምባርዲ የሚባሉ ግዛቶች በኦስትሪያ ሃንጋሪ ቁጥጥር ስር ነበሩ ይላል። ኢን ዘ ኖርዘርን ሴንትራል ፓርት ኦፍ ኢታሊ ስሩ ፒቲ ስቴቶች እንደ ፓርማ፣ ሞዴና፣ ቱስካያን የሚባሉ ግዛቶች አሉ። ቬሪ ማች ሆኑ አንደር ኦስትሪያ ኢንፍሉዌንስ ያለባቸው እንደዚሁም ዲስፒዩቲክሊ ባይሮልድ ባይ ሪሌትድ ሃፕስበርግ ኢምፓየር ኦፍ ኦስትሪያ ሃንጋሪ ይላል። በሰሜን መካከለኛው የጣሊያን ክፍል እንግዲህ የተመለከትናቸው እንደነ የፓርማ የሞዲና እና የቱስካኒ ጥቃቅን ግዛቶች ነበሩ። እነዚህ ኢንፍሉዌንስ ይደረጋሉ በፓወራቸው አናሳ ስለነበሩ በኦስትሪያ ዘመድ ማማቾች በጭቆና ይገዙ የነበሩ እንደሆኑ ትመለከታላችሁ። ፓፓል ስቴት የሚባሉ ወይ ደግሞ ስቲል ከቨርድ ባይ ቫስት ቴሪቶሪ አክሮስ ኢታሊ ኮንሲስቲንግ ኦፍ ዘ ፕሮቪንስ ኦፍ ሮማኒያ ዘ ማርች እንደነ የተለያዩ ግዛቶች የፓፓል ስቴቶች አሁን የተመለከትናቸው ግዛቶች ይገኙ ነበር። የሮማሪያ የማርችና የኡምብሪያ የሚባሉ ግዛቶች በሮማን ካቶሊክ ቸርች ስር ወይም ደግሞ በእነሱ ተጽዕኖ ስር በሊቀ ጳጳሱ ስር ቁጥጥር ስር ይገኙ ነበር። ኢን አዲሽናሊ ቱ ብሪንግ ኦፍ ስፒሪቹዋል ሄድ ኦፍ ደ ካቶሊክ ኦል ኦቨር ዘ ወርልድ ደ ፖፕ ዋዝ ሰቨርጂን ሩል ኦቨር ደ ፓፓል ስቴት ይላል። ይህ ርዕሰ ሊቃነ ጳጳሳቱ እንግዲህ በመላው ዓለም ካላቸው የክህነት ኃላፊነትና መንፈሳዊ መሪነት በመነሳት የፓፓል ስቴቶች ሁሉ ሊቀ ገዢዎች ወይ ደግሞ ሉዓላዊ ገዢዎች የነበሩበት ሁኔታ ነበር። በዚህ ታይም ላይ in 1845 there had been the French Grecian Roman protect from the Pope against any revolution and show Austria the French had the interest in Italy and didn't accept the Italian was exclusively Austrian sphere of influence ይላል። በ1849 እንግዲህ ጳጳሱ ከማንኛውም አብዮት ለመጠበቅ ወይ ደግሞ ጳጳሱን ለማዳን ወይም ለፕሮቴክሽን በሚል እሳቤ ፈረንሳይ የራሷን የሆነ የፖለቲካ አጀንዳ ለማራመድ የእሷም ከፍተኛ እንቅስቃሴ ነበር ሮም የገቡ ጳጳሶችን ለመጠበቅ በሚል። ስለዚህ ጣሊያን የኦስትሪያ ብቻ አይደለችም የሚል የፉክክር መንፈስ ያለበት የጣሊያን ፓወር በዚህ በጣሊያን ውስጥ የፈረንሳይ ፓወር በዚህ በጣሊያን ውስጥ ይታይ ነበር። The southern of Italy had the island of Sicily is what a part of the kingdom of Naples ይላል። የደቡባዊ ጣሊያን እንግዲህ የሲሲሊ ደሴቶች እንደ ኔፕልስ መንግስት አካላት ነበሩ በሰዓቱ። እንግዲህ የጣሊያን ደቡባዊ ክፍል በጣም ድሃዎች የነበሩ በትንንሽ ንጉሳን ይገዙ የነበሩ ኔፕልሶች ነበሩ። እንግዲህ the kingdom was the poor and feudal and backward ነበሩ። እነዚህ በጣም ትንንሽ ሆኑ
ግዛቱ ድሃ ገዢዎቹም ድሃ የነበረበት እንደዚሁ ባክዋርድ ድሃና ያልሰለጠኑ ነበሩ በዚህ ታይም ላይ የነበሩት በዚህ ላንድ ላይ የነበሩት ማለት ነው። ኢት ዋዝ ሩልድ ባይ ዲስፖቲካሊ አን the king was closely allied with ኦስትሪያ ይላል። በአምባገንነት የሚመሩ የነበሩ ናቸው። እንደ ንጉሱ ከኦስትሪያ ጋር ያላቸው ሪሌሽን ወዳጅነት እንግዲህ ከልክ በላይ እየጠበቀና ለዩኒፊኬሽን ምንም አይነት ኢንተረስት ያልነበራቸው ገዢዎች ናቸው። ኢን ደ ኖርዝ ዌስተርን ኦፍ ኢታሊ ዋዝ ደ ኪንግደም ኦፍ ፔዳመንት ይገኛል። ኮንሲስት ኦፍ ደ ሚድላንድ ኦፍ ቴሪቶሪ which was it most of important territory and the island of Sardinia ይላል። በሰሜን ምዕራብ በኩል ስንመለስ ደግሞ ጣሊያን የፒዳሞንት መንግስት ይገኛል። ይህ ዋነኛው መሬትና የሰርዲኒያ ደሴት አካል ወይም የሚያካትት ነው በውስጡ። ይህን ትመለከታላችሁ ማለት ነው። ፒዳሞንት was the only Italian state that was really independent of Austria that had constitution and the parliament had civil right through those had only existence since in 1845 ይላል። ፒዳሞንት እንግዲህ ከኦስትሪያ ተጽዕኖ ነጻ ከሆኑ ግዛቶች የመጀመሪያዋና ብቸኛዋ ነች። ህገ መንግስት ያላት፣ ፓርላማ ያጸደቀች፣ እንደዚሁም የዜጎችን መብት ይጠበቅባት የነበረች የጣሊያን ግዛት እንደሆነች ትመለከታላችሁ። ዚህ ሲቹዌሽን እንግዲህ ፒዳሞንት ኦንሊ እንትን የሆነችበት በነበረችበት ሲቹዌሽን ውስጥ ሜድ ኢት ፖሲብል ፍሮም ደ ፒዳሞንት ቱ ቴክ ደ ሊድ ደ ሙቭመንት ፍሮም ኢታሊያን ዩኒፊኬሽን። ስለዚህ ብቸኛዋ ከተጽዕኖ ነጻ የሆነች አካባቢና አገረ ግዛት ስለሆነች የጣሊያን ዩኒፊኬሽንን በግልጽ ለመጀመር የመጀመሪያውን ኦፖርቹኒቲ ያገኘች ግዛት ሆነች። ወይ ደግሞ ፒዳሞንት ነጻ ጠንካራ ስለነበረች ጣሊያንን አንድ የማድረግ ስራዋን አካታ እሷ መራችው ወይም ጀመረችው። ቢኮዝ ሊበራል ኤንድ ናሽናሊስት ኦል ኦቨር ኢታሊ ሶ ዴር ቤስት ሆፕ ዩናይትድ ኢታሊ ዩኒፊኬሽን ዊዝ ፒዳሞንት አንደር ዘ ኮንስቲቱሽን ሞናርኪ ኦፍ ዘ ኪንግ ቪክተር ኢማኑኤል ዘ ሰከንድ ይላል ኢን 1845 አፕ ቱ 1878 ኦፍ ፒዳሞንት ይላል። ምክንያቱም በመላው ጣሊያን የሚገኙ የተለያዩ ሊበራሊስቶችን ከተመለከታችሁ ብሔርተኞች አንድ የመሆን ጣሊያን አንድ ሆና ትልቅ ሆና የመመልከት ፍላጎት ነበራቸው። በማሰር በንጉስ ቪክቶር ኢማኑኤል ዳግማዊ በሚመራው ወይም በፒዳሞንት ስር በሚመራው አከረ ግዛት ስር በሚገኙ የአገዛዝ ስልት ውስጥ አንድ እንድትሆነ ህልም ነበራቸው። ዘሜን ኦብስታክል ፎር ፖለቲካል ዩኒፊኬሽን ኦፍ ኢታሊ ኢዝ ፓወር ኦፍ ኦስትሪያ ሃንጋሪ ይላል። ለጣሊያን ፖለቲካዊ ውህደት ትልቁ የማነቆ ወይም ደግሞ ችግር የኦስትሪያ ሃንጋሪ ፓወር በዚህ በቀጠና ውስጥ ያለው ነው። ኦስትሪያ ወንት ፎር ሜንቴን ስቴት ኪው እንግዲህ ኦስትሪያ የነበረውን ሁኔታ የተከፋፈለች ጣሊያን ሆና እንድትቀጥል ህልም እንደነበራት ትመለከታላችሁ ወይም ትፈልግ ነበረ። አናዘር ኦብስታክል ወዝ ዘ ዊክነስ ኦፍ ናሽናል ሴንቲመንት ኢን ኢታሊ ይላል። ሌላኛው እንቅፋታቸው ደግሞ በጣሊያን ውስጥ የብሔርተኝነት ስሜት ደካማ ነበር። እንደ አሜሪካኖቹና ቀደም ሲል እንደተመለከትናቸው የናሽናሊዝም ስሜት እንዳለባቸው አካባቢዎች የጠነከረ አልነበረም። ይህም ፈታኝ ጊዜ ነበረ። ቱ ፌቨራብል ፋክተርስ ኦፍ ስትራግል ፎር ዩኒፊኬሽን ወዝ ዲፕሎማቲክ ሶሉሽን ኦፍ ኦስትሪያ አፍተር ዘ ክሪሚያል ዋር ኢን 1855 አፕ ቱ 56 አን ሪቨልሪስ ቢትዊን ዘ ፍራንች ኤንድ ኦስትሪያ ኢን ኢታሊ ዊች ሚንስ ዘ ኢታሊያን ናሽናሊዝም ወዝ ኤብል ቱ ዩዝ ዘ ፍራንች ሄልፕ ፍሮም ኢታሊያን ኤም ይላል። እንግዲህ ዩኒፊኬሽኑ ዋነኛው ውህደት መጀመር ምክንያት እንግዲህ የተመቻቸው እንግዲህ ከክራይሚያ ጦር 1855 እስከ 56 የተደረገው በኦስትሪያ በዲፕሎማሲያዊ ላይ እንግዲህ ዘርፈ ብዙ የሚባሉ ጉዳቶችን ይዞባት መጣ። ይህም እንግዲህ በስተመጨረሻ ጣሊያን ብሔርተኝነቷን ለማሟላት ወይ ደግሞ ድጋፍ ለማግኘት የፈረንሳይን እርዳታ ለመጠቀም ቻለች። ኦስትሪያ እንግዲህ ከሌሎቹ ሀገራት ጋር ስትጣላ እንደዚሁም በጦርነቶች ስትወድቅ ጣሊያኖች የፈረንሳይን እርዳታ አግኝተው ኦስትሪያን ለማሸነፍና ሀገረ ግዛታቸውን አንድ ለማድረግ እድል አገኙ ወይም ደግሞ ተሳካላቸው ማለት ነው። ሌላኛው እንግዲህ አርኪቴክቸር ኦፍ ኢታሊ ዩኒፊኬሽን ፍሮም አቦቭ ከላይ እንደተመለከት ነው ካቮር የሚባለው መሪ ውህደት በዲፕሎማሲ ሂደት ውስጥ ከማድረጉ ጋር ተያይዞ ስሙ በጣም የሚነሳና ከንቅናቄው አንዱ አካል እንደሆነ ሲነገር ትሰማላችሁ። ሌላኛው ይሄ ፕሪፔር ፒዳሞንት ፍሮም ዘ ሩል ኦፍ ሊደርሺፕ ኢን ኢታሊያን ዩኒፊኬሽን እሱ አዘጋጃት እንግዲህ ፒዳሞንት ምን እንድትሆን የተሟላ ግዛት እንድታደርጋቸውና ሌሎችንም በካቮር ስር በኢኮኖሚና በጦር ኃይል እንዲጠናከሩ ለማድረግ አስቻለ። ኢን 1858 ካቮር ሜት ዘ ፍራንች ኢምፓየር ናፖሊዮ ዘ ሰርድ ሴክሬታሪ አት ዘ ፕላምበር in France and succeeded in reaching an agreement with Napoleon for alliance of the France and Piedmont against Austria። በ1852 እንግዲህ ካቮር ከፈረንሳይ ንጉሱ ናፖሊዮ ዘ ሰርድ ጋር ወይም ሳልሳዊ የሚባለው እንግዲህ በፈረንሳይ በፕሌምበር በሚባለው ቦታ በሚስጥር ተገናኝተው
እንዴት አድርገው ሊረዷቸው እንደሚችሉ በጋራ እንደሚሰሩም ስምምነት ላይ የደረሱበት ሁኔታ ትመለከታላችሁ። ካቮር ኮንትሪቢዩት ኤ ሎት ኦፍ ሰክሰስፉል ዩኒፊኬሽን ኦፍ ኢታሊ። ካቮር እንግዲህ ለጣሊያን ዩኒፊኬሽን ስኬታማነት እንግዲህ ከፍተኛ አስተዋጽኦ አድርጓል ተብሎ ይታመናል። እንደዚሁም ኢን ዘ ኤንድ ካቮር ሰክሰስፉሊ አጌን ዘ ኮንትሮል ኦፍ ሌቫርድ ቶስኬይ እንደ ፓርማ እንደ ሞዴና የሚባሉ አካባቢዎችን ግሬትሊ ሄልፕ ቱ ዩኒፊኬሽን ፕሮሰስ ሰክሰስፉል በሆነ ሁኔታ እነዚህ አካባቢዎች ሎምባርዲ፣ ቱስኬኒያ፣ ፓርማ፣ ሞዴና የተባሉ አካባቢዎች እንዲያገኙ አደረጋቸው ወይም ረዳቸው ማለት ነው። ኢን አፕሪል 1859 ካቮርን ሰክሰስፉሊ ፕሮቫይድ ዲክላሬሽን ኦፍ ዘ ዋር ባይ ኦስትሪያ ኦን ፒዳመንት። እንግዲህ በሚያዝያ 1859 ካቮር ኦስትሪያ በፒዳመንት ላይ ጦርነት እንድታውጅ በተሳካ ሁኔታ አነሳሳት ወይም ደግሞ ወደ ጦርነቱ እንድትገባ ጋበዛት። ምክንያቱም ይህ ነው ሳባውት ምን ሊያደርግ እንደሚችል ማለት ነው። ናፖሊዮ ዘ ሰርድ ዛን ኢንተርቬን ኦን ዘ ሳይድ ኦፍ ፒዳመንት አጌንስት ኦስትሪያ ይላል። ናፖሊዮ ሳልሳዊ እንግዲህ በፒዳመንት ወገን ሆኖ በኦስትሪያ ላይ ጣልቃ ገብቶ ጦርነት ለማድረግ ችሏል ማለት ነው። ዘ ኮምባይን ፎርስ ኢንቫይደድ ሎምባርዲ ኤንድ ዲፌትድ ዘ ኦስትሪያ አርሚ ዘ ባትል ኦፍ መገንታ ኤንድ ሳልፋሪኖ ኢን ጁን 1859 ይላል። ጥምር ጦሩ እንግዲህ በሎምባርዲን በመመር እንግዲህ በሰኔ 1952 በማጀንታ እና ሳልፋሪኖ በሚባሉ ጦርነቶች ላይ የኦስትሪያን ጦር ዲፊት ለማድረግ ቻለ ማለት ነው። ኦስትሪያ ዌር ድራይቭን አውት ኦፍ ሎምባርዲ በት ስቲል ሄልድ ቬንቲያ። ሙሉ በሙሉ ከሎምባርዲ እንዲወጡ ቢደረጉም ነገር ግን በቬንሺያ ወይም ቬንሺያ በምንላት ቦታ ላይ ሰፍረው ነበሩ ወይም አልወጡም ነበረ። One of the result of the Battle of Salfarino was establishment of the International Red Cross Association by the Swiss humanitarian ሄነሪ በሚባለው ሰውዬ በስዊዘርላንዳዊ ነው እንግዲህ የሰብአዊ መብት ተሟጋች ሄነሪ ዳንታይ የሚባለው ሰውዬ ለመጀመሪያ ጊዜ ሬድ ክሮስ አሶሲዬሽን ወይም ቀይ መስቀል ማህበር የሚባለው እንዲቋቋም የተደረገው እንግዲህ እዚህ ላይ ነበረ ለመጀመሪያ ጊዜ። ናፖሊዮን however concludes unilateral peace treaty with Austria on the basis that Austria ceded Lombardy to Piedmont but kept Ventia ይላል። ሆኖም ናፖሊዮ ኦስትሪያን ሎምባርዲ ለፒዳመንት እንድትሰጥ እንደዚሁም ቬንሺያን ግን እንድትይዝ በሚል ከኦስትሪያ ጋር የአንድ ወገን ሰላም ስምምነት ወይም ደግሞ ይህ በተለምዶ ከጦርነት በኋላ የሚደረጉ ስምምነቶች አስገዳጅ ሊሆኑ ይችላሉ። በተለይ አቅም ላነሰው ሀገር ወይ ደግሞ ለሚደገፈው አካል ያ እንዲፈጠርባት አደረገ። ናፖሊዮ እንግዲህ ምን አደረገ? ፒዳሞንትን ሳይጠይቅ ከኦስትሪያ በስምምነት እንዲወስድ ያደረገ ማለት ነው። ሌላኛው አዘር ዴቨሎፕመንት ኦፍ ሪዞልቲንግ ፍሮም ዘ ዋር ኦልሶ ቶክ ፕሌስ ይላል። ከጦርነቱ በመነሳት ሌሎች ክስተቶች ተከስተዋል ወይም ደግሞ ከጦርነቱ ጋር ተያይዘው ሌሎች ኢቨንቶች ተፈጥረዋል። እነዚህ ኢቨንቶች ምን ነበሩ? The papal province of Romania and the state of Parma, Modena and Tuscania revolted against their ruler in 1859. ሲቀጥል the ruler were overthrown ይላል። ገዢዎቹ እንግዲህ ስልጣን መያዛቸውን ትመለከታላችሁ። በህዝቡ አመጽ ምክንያት መሪዎች ተባበሩ ወይም እርስ በራሳቸው መተጋገዝ ጀመሩ። the provisional government were establishing which were a close touch with the government of Piedmont and demanded unity within the Piedmont ይላል። እንግዲህ አዲሶቹ መሪዎች ከፒዳሞንት ጋር አንድ ለመሆን መወሰናቸው እንደዚሁም ደግሞ መሰባሰባቸውን ትመለከታላችሁ። The ones of the northern had been united at the kingdom of Italy. The unification movement turned the absorbing the power of kingdom of two Sicilian in southern ይላል። እንግዲህ ሰሜኑ አንድ ከሆነ በኋላ ቀጣዩ ስራ ደቡባዊውን ጣሊያን ወደ አንድ ማምጣት በተለይ የሚሲሲሊ ግዛትን አካባቢ ያሉትን አንድ የማድረግ እቅድ ነበራቸው ወይም እሱን እቅድ ለማሳካት ተነሱ ይላል። In 1816 there was uprising the Sicilian against unpopular government of kingdom of Naples ይላል። በ1960ዎቹ በሲሲሊ ውስጥ ተወዳጅነት ያልነበራቸው የኔፕልስ መንግስታት ነበሩ። ከዚህ ቀደም እንደተመለከትናቸው እነዚህ መንግስት ላይ እንግዲህ ህዝቡ ያለማቋረጥ አመጾችና አፕራይዞችን ማድረግ የጀመረበትን ጊዜ በዚህ ወቅት ትመለከታላችሁ ማለት ነው። At the time the successful military leader Garibaldi was invited to come from Piedmont to lead to Sicilian uprising ምን ይላል እንግዲህ ጁፔሴ ጋሪባልዲ የሚባል ሰው አለ። ይሄ ጀግና እንግዲህ አመጹን እንዲመራው በፒዳመንት ጋባዥነት ወደዚህ ፍልሚያ ሊገባ ወይ ደግሞ የሲሲሊያን አፕራይዚንግን እንዲመራ ተደረገ ወይም ተጋበዘ ማለት ነው። ጋሪባልዲ አግሪ ቱ ሊድ ቱ ሲሲሊያን አፕራይዚንግ ፕሮቫይድ ዘ ፒፕል አክሴፕት ፍሮም ዘ ፕሮግራም ኦፍ ዩኒፊኬሽን ዊዝ ዘ ሬስት ኦፍ ኢታሊ አንደር ዘ ቪክተሪ ማኑኤል ይላል።
ጋሪባልዲ እንግዲህ የሲሲሊ አመፅን ለመምራት ተስማማ፣ ወይም ደግሞ ህዝቡን ለማገዝ ተስማማ። የሚመራቸው እንግዲህ አንድ ጣሊያን ለመሆን የተስማሙበት ዩኒፊኬሽን ኦፍ ኢጣሊን አክሰፕት ያደረገበትን ምዕራፍ ተከፈተ ማለት ነው። ሂ ሪክሬትድ ሂዝ ፌመስ 1000 ቮለንተሪ ኢን ዘ ኖርዘርን ቶክ ዘም ቱ ሲሲሊ ዌር ጆይንድ ባይ ዘ አዘር ቮለንተሪ አድቫንስድ አፕ ቱ ፔንሲላ ቶክ ኢን ዘ ሲቲ ኦፍ ኔፕልስ ኦፍ ሴፕቴምበር 7 ኢን 1860። እንግዲህ ታዋቂ የሆኑ 1000 ፈቃደኛ ወታደሮችን እንግዲህ ከሰሜን ተሰብስበው ወደ ሲሲሊ ወሰዳቸው። እነዚህ ብቻ ሳይሆን ከሌሎችም ፈቃደኛ ከሆኑ አካላትም ተሰብስበው መስከረም 7 ቀን 1960 የኔፕልስ ከተማ ሙሉ በሙሉ መቆጣጠር ቻለ። ወይም ጋሪባልዲ ጥቃት ፈጽሞ ወታደራዊ ጥቃት፣ ጉሪላ ፋይተር ነው የሰውዬ፣ ሊያሸንፍ ቻለ ወይም ሊቆጣጠር ቻለ ማለት ነው። The reason from Garibaldi's success was first his own skill, leadership in guerrilla warfare, and his magnetic personality which made people of all class eager fight and die under his leadership ይላል። እንግዲህ ለጋሪባልዲ ትልቁ ሰክሰስ ነው ተብሎ የሚገመተው የመጀመሪያው እንግዲህ የደፈጣ ውጊያ የሚባለው ወይም የጉሪላ ፋይቲንግን በስኪሉ ስላደረገ እንደዚሁም ማራኪ የሆነ ስብዕና ያለው ሰው ነው ተብሎ ይገመታል። እንግዲህ በዚህም በእሱ አመራር ስር ለመዋጋት ለመሞት የሚጓጉ በጣም ብዙ ሰዎች ነበሩ፣ ወይም ደግሞ ፈቃደኛ የሆኑ ሰዎች ነበሩ። ሰከንድ ሂ ሰክሰስፉል ሞቢላይዜሽን ኦፍ ሲሲሊያን ማስ ይላል። ሁሉም የሲሲሊ ህዝብ በሚባል ደረጃ የእሱን ሙቭመንት ወይ ደግሞ እንቅስቃሴ አነቃቅጦታል ማለት ነው። ማስ ሰፖርትድ ሂዝ ፓርቲ ቢካምስ ኦፍ ሂዝ ፐርሰናል ኳሊቲ በት ኦልሶ ቢካም they hoped that his movement would bring them freedom from oppression and better life ይላል። ህዝቡ እንግዲህ የደገፈው በከፊል በግል ፈቃደኝነቱ፣ በሌላ በኩል ደግሞ የእሱን እንቅስቃሴ ከጭቆናችን ያወጣናል የሚል እምነት ነበራቸው። ከዚህ አንጻር ነበረ እንቅስቃሴውን በሙሉ በአጋማሽም ሊደግፉት የቻሉት ዋነኛው ምክንያት። Third of mainland, his success were largely owning the demoralization of the army of Naples to ዲፌቲዝም ኤንድ ትሬቸሪ ኦፍ ሜኒ ኦፍ ኦፊሻልስ ኦፍ ኔፕልስ ገቨርንመንት ይላል። ሶስተኛው እንግዲህ በዋናው መሬት ላይ የዘመቱ የነበሩት የኔፕልስ ጦሮች ሞራላቸው የተዳከመበትና የብዙ የኔፕልስ መንግስት ባለስልጣናት ተስፋ መቁረጥ ክህደት ውጤት እንደሆነ ነው የሚታሰበው ወይም ደግሞ የሚነገረው። ደ ፌል ኦፍ ጌታ ፕራውት ዘ ዩኒፊኬሽን ሙቭመንት ቱ ሰክሰስፉል ኦፍ ኮንክሉዥን ይላል። ጌታ የተባለ ቦታ እንግዲህ ስታይዝም ውህደቱ ሙሉ በሙሉ ሊጠናቀቅ ቻለ ወይም ደግሞ ሙሉ በሙሉ ሊያልቅ ቻለ ማለት ነው። ኦንሊ ሮም ኤንድ ቬንቲያ ሪሜን ቱ ቢ አድድ ይላል። ጣሊያን ውስጥ የቀረ 2 ግዛቶች ነበሩ። እነዚህ ግዛቶች የሮም እና የቬንቲያ ሙሉ በሙሉ ሊጠቃለሉ ብቻ የቀሩት 2 ብቻ ነበሩ ከዚህ ቀደም እንደተመለከት ነው። ኦን ፌብራሪ 1861 the victor Emmanuel assembly that depute of all states the acknowledge his supremacy at Tournai and their presence he assumed the title of king of Italy። እንግዲህ በየካቲት 1861 ዓመተ ምህረት ላይ ኢማኑኤል ራሱን የበላይ አጋር ወይ ሱፕሪማሲ ኪንግ አድርጎ ሾመ፣ ወይም ደግሞ ራሱን የጠቅላይ ግዛቱ ዋና አለቃ አድርጎ ዩኒፋይ አድርጓቸው ሊበቃ ቻለ ማለት ነው። ቪክተር ኢማኑኤል ዘ ሰከንድ ኪንግ ኦፍ ፒዳመንት ቼንጅ ሂዝ ታይትል ቱ ቪክተር ኢማኑኤል ዘ ሰከንድ ኪንግ ኦፍ ኢታሊ። እንግዲህ ቀድሞ የፒዳመንት ንጉስ ብቻ ነበር የሚባለው፣ እዚህ ጋር ግን ሙሉ በሙሉ ስሙን ወደ ኪንግ ኦፍ ኢታሊ እንደቀየረ ትመለከታላችሁ። ቀጥሎ 4 months later ካቮር ሃቭ ሲን ሂዝ ላይፍ ቱ ወርክ ኒድ ኮምፕሌትድ ኤንድ ዳይ። ከ4 ወራት በኋላ እንግዲህ ካቮር የህይወት ዘመን ስራው ማጠናቀቁና አይቶ መሞቱን ተናገረ ወይ ደግሞ ተሳካ። ይህ ሆነ ማለት ነው። ኢታሊያን ገቨርንመንት ዩዝድ ቱ 1866 ኦስትሪያ ፐርሲያን ዋር ኤንድ 1870 አፕ ቱ 71 ዘ ፍራንኮ ፐርሲያን ዋር ቱ ኮምፕሊት ኢታሊያን ዩኒፊኬሽን ይላል። እንግዲህ ጣሊያን የቀሩትን ግዛቶቿን ለማስመለስ በሌሎች ሀገራት መካከል የተነሱ ጦርነቶች እንደ መልካም አጋጣሚ ተጠቅማ ስኬታማ ለመሆን ችላለች ነው የሚለን። ኢን 1866 ፕሪፓሬሽን ኦፍ ዋር አጌንስት ኦስትሪያ ቢስማርክ ሜድ አሊያንስ ዊዝን ኢታሊ ኦን ቤዝስ ዛት ኢታሊ ውድ ጎ ቱ ዋር አጌንስት ኦስትሪያ ኦን ዘ ሳይድ ኦፍ ፐርሲያን ኤንድ ሪተርን ውድ ጌት ቬንቲያ ይላል። እንግዲህ የጀርመኑ መሪ ቢስማርክ ኦስትሪያን ለመምታት እርዱኝ ሲል እንግዲህ ቬንቲያን እሰጣችኋለሁ በሚል ከጣሊያን ጋር ህብረት ለመፍጠር የሞከረችበትን አዲስ ምዕራፍ ትመለከታላችሁ። በ1866 እንግዲህ ኦስትሪያ ላይ የሚደረገው ጦርነት ዝግጅት ነበረ ወይ ደግሞ እንቅስቃሴ ነበረ። ቢስማርክ እንግዲህ ከጣሊያን ጋር ከፐርሺያን ጎን ሆኖ በኦስትሪያ በኩል ከተዋጉ ግዛቷን ሊያስመልስ እንደሚችል ይናገር ነበር። In spite of Italy poor showing, the Persian success in the war forced Austria to said ቬንቲያ ይላል። እንግዲህ ጣሊያን በጦርነቱ ደክማለች። እንግዲህ አፈጻጸም ቢኖራትም በተለያዩ በጦርነቶች ባያሸንፉም ከዚህ ቀደም የነበረውን አጋሯን ፔርሻን ስላላሸነፈች እንግዲህ ቬንሻ ለጣሊያን እንደተሰጠ ነበር የተቆጠረ፣ ወይም ደግሞ ሙሉ በሙሉ እንዳሸነፈች ነበር ይቆጠር የነበረው በሰዓቱ።
ኢን 1870 ላይ እንግዲህ ዘ ፍራንኮ ፐርሲያን ዋር ፎርስድ ናፖሊዮን ዘ ሰርድ ቱ ዊዝድሮ ፍራንስ ትሮፕ ዊዝን ዘ ሮም ይላል። እንግዲህ ከሮም ሙሉ በሙሉ የናፖሊዮን ዘ ሰርድ ጦር የፍራንች ጦር እንዲወጣ ግፊት የተደረገበትን አጋጣሚ ትመለከታላችሁ፣ ወይም ደግሞ አስገደዱት ማለት ነው። The Italian government therefore sent its troop and seized Rome in the separate in 1870 ይላል። እንግዲህ የፈረንሳይ ወታደሮች ሮምን ለቀው ሲወጡ እንግዲህ የጣሊያን ጦር ገብቶ ሮም ሙሉ በሙሉ ተቆጣጠረ ማለት ነው። ሮም ሶን ቢካም ዘ ካፒታል ሲቲ ኦፍ ኢጣሊ ይላል። እንግዲህ በስተመጨረሻም ሮም ከተያዘች በኋላ የአዲስቷ አንድነትና የሙሉ ኢጣሊቷ መፈጠር ማሳያ ዋና ከተማ ሆና ዛሬ ድረስ ጸንታ የምትመለከቷት ሮም ልትገነባ ችላለች ማለት ነው። ተማሪዎች በዛሬው ቪዲዮአችን የጣሊያንን ውህደት አያሌ ታሪኮችና በእነዚህ ዓመታት ውስጥ የተደረጉ ጦርነቶችን እንዴት ውህደት ውስጥ ተፈጸመ የሚሉትን በጥልቀትና ለእናንተ ጊዜ ቆጣቢ በሆነ መንገድ በፍጥነት እያንዳንዷን ነጥብ ለመመልከት ሞክረናል። እዚህ ጋር እናበቃለን ማለት ነው።